እግዚአብሔር በጉዳያችሁ ላይ እግዚአብሔር በነገራችሁ ላይ ከፊታችሁ ቀድሞ እንዲወጣ አጥብቀን የምንጸልይበት ቀን ነው። የስኬትና የመከናወን ቁልፍ ያለው እግዚአብሔር በነገራችሁ ላይ ቀድሞ ሲወጣ ነው። እግዚአብሔር ቀድሞ የወጣበት ነገር ሞገስ አለው። እግዚአብሔር ቀድሞ የወጣበት ነገር በረከት አለው። እግዚአብሔር ቀድሞ የወጣበት ነገር መከናወን አለው። በመጽሐፍ ቅዱሳችን ላይ እግዚአብሔርን ያስቀደሙ ሰዎች መንገድ ላይ አልቀሩ። እግዚአብሔርን ያስቀደሙ ሰዎች አፍረው አልተመለሱም። እግዚአብሔር በቀደመባቸው ቦታዎች ሁሉ ላይ ድልና መከናወን አለ። ስለዚህ መንገዳችሁን፣ እቅዳችሁን፣ ፕላናችሁን እግዚአብሔርን እያስቀደምን ከኔ ጋር አብረን እንጸልይ። እግዚአብሔር የዘላለም አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግናለን። ደግሞ ጌታ ሆይ በእቅዳቸው ላይ፣ በፕላናቸው ላይ፣ በፕሮግራማቸው ላይ ሊራመዱት በተዘጋጁበት መንገድ ሁሉ ላይ ከፊታቸው ቀድመህ እንድትወጣ በጌታ በኢየሱስ ስም ጸልያለሁ። ባሪያ ሙሴ እንደለመነ አንተ ከፊታችን ካልወጣ እባክህ አታውጣን እንዳለ በጌታ በኢየሱስ ክርስቶስ ስም ከፊታቸው ቀድመህ እንድትወጣ፣ መንገድ እንድታሳያቸው፣ አቅጣጫን እንድትጠቁማቸው፣ ምሪትን እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እየቀደምክ ተራራውን ደልዳላ ሜዳ እንድታደርግላቸው፣ እየቀደምክ እሾህና ኩርንችቱን እንድትነቅልላቸው፣ እየቀደምክ የተዘጉ ደጆች እንድትከፍትላቸው፣ እየቀደምክ የደነደኑ ልቦችን እንድታራራላቸው፣ እየቀደምክ ዋጋ ሊከፍሉበት ባለ ሁሉ ነገር ላይ እግዚአብሔር እንድታስመልጣቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባት ሆይ ሙሴ እንዳለ አንተ ከሌለ በዚህ ሕዝብ ፊት የተለየን መሆናችን በምን ይታወቃል እንዳለ በጌታ በኢየሱስ ክርስቶስ ስም ከአብሮነት የተነሳ ልዩነት እንዲሆንላቸው፣ አንተ ከመቅደም የተነሳ ሞገስ እንዲሆናቸው፣ ብርታት እንዲሆናቸው፣ ጽናት እንዲሆናቸው፣ ጸጋ እንዲበዛላቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አንተ ከመቅደም የተነሳ ማስፈራት እንድትሆናቸው፣ መክበድ እንድትሆናቸው፣ ድል እንድትሆናቸው፣ ስልጣን እንድትሆናቸው፣ መከናወን እንድትሆናቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አንተ የቀደምክበት ነገር በሙሉ ዳር ይደርሳል። አንተ የቀደምክበት ነገር በሙሉ ፍሬ ያፈራልና እባክህ ከፊታቸው እንድትወጣ፣ ከልጆቻቸው ፊት እንድትወጣ፣ ካቀዱት ነገር ፊት እንድትወጣ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አንተ ከመውጣት የተነሳ መልካም ስለሚሆንላቸው ደግሞ አመሰግንሃለሁ። በጌታ በኢየሱስ ስም ስትል ስማን። አሜን። እግዚአብሔር በነገራችሁ ላይ ቀድሟልና፣ እግዚአብሔር ከፊታችሁ ወጥቷልና ውጡ፣ ተከናወኑ፣ ድል አገኙ፣ መከናወን ይሆንላችሁ። የእግዚአብሔር አብሮነት የተዘጋውን ደጅ ይከፍትላችኋል። የእግዚአብሔር አብሮነት ድል ይሰጣችኋል። የእግዚአብሔር አብሮነት በሽንፈትና በእፍረት ሳይሆን በምስጋናና